ሰላም እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር እግዚአብሔር ይመስገን ሁሉም ሰላም ነው ጓደኞቼ። ዛሬ ደግሞ ለፀጉሬ ማስክ እንዴት አድርጌ እንደምጠቀም ሽንኩርት ይዤላችሁ መጥቻለሁ ማለት ነው። ፀጉራችን ለሚነቃቀልብንና ለፀጉር ብዛት በጣም አሪፍ ነው። ቀይ ሽንኩርትና ዝንጅብል ለየብቻው መጠቀም ትችላላችሁ። እኔ ባለፈውም ለየብቻው ተጠቅሜያለሁ። አሁን ግን አንድ ላይ መጠቀም ስለፈለኩኝ ነው። ሽንኩርቱን 2 ራስ ነው ያው የኔ ፀጉር ብዛት ስላለውኝ 2 ራስ ይበቃዋል ማለት ነው። ደግሞ ቀጭን ስለሆነ ይበቃዋል። እንደምታዩት በዚህ በመፈቅፈቂያ ነው የምፈቀፍቀው። በላይኛው በታችኛው ቢፈቀፈቅም በደንብ ስለማይወጣ ሽንኩርቱ በላይኛው በደንብ አድርጌ ፈቀፍቀዋለሁ። እንደምታዩት ሽንኩርቱ ውሃው ራሱ ከስር እየወጣ ነው። እንደዚህ ፈቅፍቃችሁ እንደውም ትንሽ ብታስቀምጡት ከርናችሁ ለራሱ ውሃ ያወጣል። እዚህ ጋር ዝንጅብሉ አለ። ዝንጅብሉን አጥቤዋለሁ። ያው ድጋሚ ይሄን የዝንጅብሉን አሁን ጨምቄ ምግብም ስለማልሰራበት አልፈቀፈቁትኝም። ዝም ብዬ ብቻ አጥቤ ነው ማለት ነው። ሽንኩርቱን ግን ፈልገዋለሁ ሆን ብቻ ስለሆነ የምፈልገው ጨምቄ ምግብ ስለምሰራበት ንጹህ ነው ሽንኩርቱ። ዝንጅብሉም እንደዛው ስላልተፈቀፈቀ ነው። በዚህ ዝንጅብሉን ደግሞ በላይኛው ከፈቀፈኩት ውሃ ስለማያወጣ በትናንሾቹ ከታች ባሉት ነው መፈቅፈቅ የምችለው። እንደዚህ ታረጉ አልወጣላችሁ ከስር እየጠረጋችሁለት ዝንጅብሉ ቶሎ አይፈቀፈቅም። እንደ ስርስር ነገር አለው። ለዛ ትንሽ ያስቸግራል። እንደምታዩት ይመስላል። ውሃው በጣም ዝንጅብሉም ሽንኩርቱም በጣም ውሃ አሉት። አሁን ፈቅፍቄ ጨርሻለሁ። ሽንኩርቱን ነው እናንተ ባላችሁ መጭመቂያ መጭመቅ ትችላላችሁ። እኔ ግን እዚህ ጋር ማጥለያ ያለኝ በሱ ነው የምጨምቀው። የዝንጅብል ውሃ ነው በጣም ነው የበዛው። በጣም ነው በብዛት የሚወጣው። እንደምታዩት ከስር በጣም እየወጣው ነው። በዚህ መልኩ አድርጋችሁ ፀጉራችሁን መንከባከብና ፀጉራችሁ እንዲያድግላችሁ ማድረግ ትችላላችሁ። በጣም አሪፍ ነው። የሆነ ነገር ሲጀምሩ ሳትሰለቹና አያሳድግልኝም ብላችሁ ተስፋ ሳትቆርጡ ከሞከራችሁት በጣም ነው ለውጡን የምታገኙበት። እንደምታዩት የዝንጅብል ውሃ ራሱ በጣም ብዛት ነው ያለው። ወፍራም ቢሆን ለፀጉሩ አይበቃኝም ነበር ብዛት ስላለው፣ ግን ይሄ ደግሞ ውሃው ቀጭን ስለሆነ ስለሚፈስም በቂ ነው። በእጃችሁም ጭምቅ ማድረግ ትችላላችሁ ዝንጅብሉ። እዚህ ጋር ደግሞ የሎሚ አለ። ግማሽ ሎሚ ነው የጨመቅኩት ውሃ ስላለው ከ2 ማንኪያ በልጧል። ግን ሁሉንም ነው የማደርገው ትንሽ ሽንኩርቱ ስለሚሸት። ሎሚ ካረጋችሁበት ግን ምንም አይሸትም። እዚህ ጋር የጉሎ ዘይት አለ። ይሄ ደግሞ ግንባራችሁ ስር እንደሚነቃቀልና እንዲሁም ፀጉራችን እንዳይነቃቀል ከስሩ ጠንካራ እንዲያደርግልን ያደርገዋል። ጉሎ ቅልቅሉን ነበር በፊት የምጠቀመው። አሁን ግን እንትን ነው ወፍራም ስለሆነ በትንሹ ነው የማደርግበት።
እዚህ ጋር ደግሞ ዘይቱን አለኝ። እናንተ ደግሞ የሚሸት የሽንኩርቱን ሽታ እንዲያጠፋላችሁ የሚሸት ቅባት መጠቀም ትችላላችሁ። ግን ይሄ እንደዚህ ሎሚ አድርጋችሁ ከተቀባችሁ በኋላ በሻምፖ ምናምን ስትታጠቡት ምንም ሽታው አይኖርም፣ ይጠፋል፣ ይለቃል ማለት ነው። የሚያስቸግር አይደለም። ሎሚም ስላለው 4 ማንኪያ ዘይቱን አድርጌበታለሁ። አሁን በቃ በመቀበያዬ እቃ አድርጌና ቀባዋለሁና በጣም አሪፍ ነው። እንደዚህ ይሄን ይመስላል። ይሄው አሁን ተመልሻለሁ። ፀጉሬን ባገኘሁት አጋጣሚ 3 ቦታም ሆነ 2 ቦታ 4 ቦታ ነው የምሰራው። የኛ ፀጉር ደግሞ ያው መሰራት በጣም ነው የሚመቸው። ስናስይዘው ይሰባበርብናልም፣ ይያዛል፣ ይደርቃል። ብዙም ማስያዝ ራሱ ለፀጉራችን ለኛ ጥሩ አይደለም። ያው በብዛት ስራ ምናምን ሲበዛብኝ አልመቸኝ ካለ እንደዚህ ፈትቼ አለመስራት ከስር ጋር አልመቸኝ ሲለኝ ትንሽ አንዳንዴ ሲሰፍ እንትን እላለሁ እንጂ ፀጉሬን ፈትቼ ማስቀመጥ አልወድም። ፀጉሬን ደግሞ ብዙ ጊዜ 2 ቦታ ከፍዬ ነው በግማሹ ነው እንትን የምለው። ምክንያቱም ፀጉሬን ወደ ኋላ እያረኩ የማበጥር ጊዜ ከፊት ለፊት ፀጉሬን ስለሚሰባበር ስለሚነቃቀል የዛ ጊዜ እንትን እንዳይልብኝ ሁል ጊዜ ከመሃሉ ነው እንትን የምለው። ከመሃሉ ቢሰባበርም ስለማይል በብዛት ስሰራ ራሱ እንደዚሁ ነው። እዚህ ጋር የሩዝ ላለ የሽንኩርት ውሃና የዝንጅብል ውሃዬ ይሄን ይመስላል። አሁን እንደዚህ ከከፈላችሁት በኋላ ስርስሩን በደንብ ታረጉበታላችሁ። ቀጭን ስለሆነ ግን ወደ አንገታችሁ ይመጣል። የሽንኩርት ውሃ ደግሞ ያቃጥላል አይናችንን ምናምን። ግን ይሄ ትንሽ ፈቅፍቄው ስላቆየሁት መሰል ዛሬ አልተቃጠለኝም። ብዙ ጊዜ ስቀባ ግን አይኔን ያቃጥለኛል። ወዲያው ስለምቀባው ትንሽ ካቆየ እንኳን ብዙ አያቃጥልምና እናንተም እንደዚህ ብታረጉት አሪፍ ነው። ፈቅፍቃችሁ ትንሽ ብታስቀምጡት አይናችሁን አያቃጥላችሁም ማለት ነው። መርሳት የሌለባችሁ ግን ማንኛውንም ነገር ተቀብታችሁ ሲጨርሱ በደንብ አድርጋችሁ ማሳጅ ማድረግ አለባችሁ። ምክንያቱም ጭንቅላታችንን ማሳጅ በምናደርገው ጊዜ ሙቀቱ ስለሚጨምር የዛ ጊዜ የደም ዝውውራችን በጣም ነው እንትን የሚለው እና የዛ ጊዜ ፀጉራችን ያድግልናል። እንደዚህ ስትቀቡ ብቻ ሳይሆን ቅባት ራሱ ስትቀቡ ሞቅ አርጋችሁ በደንብ አርጋችሁ ማሳጅ ማድረግ ያው የሚከብድ ነገር አይደለም። ፀጉራችንን ስንፈታ ግዴታ ቅባት እንቀባለን። የዛ ጊዜ ደግሞ ከጫፍ እስከ ስሩ መቀባት አለብን። ከስሩ አግኝቶ ጫፉ ደግሞ ሳይቀባ ሲቀር ይደርቅብንና ይሰባበራል። አሁን ፈትቼ አስቀምጬው ኖሮ በጣም ነበር እንደዚህ የሚነቃቀልና የሚወጣው። ግን ፈትቼ ስላላስቀመጥኩት በደንብ አይወጣም ማለት ነው። ሲጀመር ፀጉሬ ብዛት አለው እንጂ የመነቀል አቅሙ እንኳን በጣም ትንሽ ነው። ብዙም አይነቃቀልብኝም። እዚህ ጋር ስርስሩን ከቀባው በኋላ ጫፉንም እቀባዋለሁ። እዚህ ጋር ትንሽ ነጫጭ ያለ የሎሚ እንትን ስላላጠለልኩት እሱ ነው። ስታጠብ ስለሚወጣ ምንም ችግር የለውም። በዚህ መልኩ ግንባራችሁ ላይ ራሱ ያደረጋችሁ ማሸት ትንሽ እንደምታዩት መጀመሪያ እንደፈታሁትኝ አላበጠርኩትም ነበር። ምክንያቱም ደረቅ ስለነበረ የዛ ጊዜ በጣም ነው ፀጉሩ የሚረግፈውና የሚነቃቀለው በደረቁ ሳበጥረው። እንደዚህ ግን አሁን ረጠብ ስላለ የዝንጅብልና የሽንኩርት ውሃ ስላለው
አሁን በሰለት ተረጠበ ትንሽ ይፍታታልና አይነቃቀልም። ቢያንስ ፀጉራችንን ድርቅ ብሎብን ስናየው ከምናበጥረው ውሃና ዘይት ትንሽ ይቀልቀል አድርገን በሱ ረጭተንበት ስናበጥረው ይፍታታል። ልክ እንደዛይም አሁን በጣም ነው የተፍታታልኝ። ይሄንኛውን በዚህ መልኩ ጨርሻለሁ። እንደው የቀረኝ ግማሹ ነው። ይሄንንም ተቀብጬ ተመልሻለሁ። አበጥሬዋለሁ በደንብ አድርጌ ቀብቼዋለሁኝ ማለት ነው። ይሄን ይመስላል። እንደምታዩት ፀጉሬ ውሃ ውስጥ ሲገባ በጣም ነው የሚሸበሸበው። ተጠቅልሎ ሲቆይና ይሄንኛው ስላበጠርኩት እንትን ብሏል። ያንኛው ረጅም ይሄኛው አጭር ሆኗል ማለት ነው። ጠቅልዬ ስላቆየሁት ያንኛው እንደምታዩት ብዛት በጣም ነው ብዛት ያለው ፀጉሬ። ሁላችሁም በዚህ መልኩ ተቀብታችሁ ማሳጅ ማድረግ በጣም አሪፍ ነው። የእውነት ሽታው ራሱ እንደዚህ የሚያስቸግር አይደለም። በታጥባችሁ ጨርሳችሁ እንደው ሽታ ካለው የዛ ጊዜ ራሱ አንድ ሎሚ ጭምቅ አርጋችሁ ከስር ከስር ያለው ጭንቅላት ጎዳችሁ ላይ ራሱ አርጋችሁ ብትቀቡት እንትን ይላል ማለት ነው። ይጣፋል ሽታው። ይሄን ይመስላል ጓደኞቼ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ያቆይልኝ። ሁላችንም ወዳችኋለሁ።